ፎር ሉፕ ያው እንደሚታወቀው አይትሬት የሚያደርግ ሉፕ ነው። በመጀመሪያ ፎር ሉፕ ሲንታክሱን ነኝ። ሲንታክሱ ምንድን ነው? በመጀመሪያ ላይ ኢኒሻላይዝ እናደርጋለን። ኢኒሻላይዝ ካደረግንም በኋላ ኮንዲሽን አለ። ከኮንዲሽኑ ቀጥሎ አፕዴሽን አለ። እዚህ ውስጥ እዚህ ፎር ሉፕ ከርሊ ብሬሱን ከከፈትን በኋላ ያለው ውስጥ ኮዳችን ረን ማድረግ እንችላለን ማለት ነው። እንቀጥል። ያው እዚህ ጋር ሌት ብለን ዲክሌር እናደርጋለን። ያ ማለት ኢኒሻላይዜሽን ነው። እዚህ ጋር እንዳየነው ኢኒሻላይዝ መጀመሪያ እናደርጋለን። ሌት አይ ኢዝ ኢኳልስ ቱ 1 ብለን ኢኒሻላይዝ ያደረግን ማለት ነው። ከዛ ስንቀጥል ኮንዲሽን ነው። እዚህ ጋር በመካከል የሚገኘው ኮንዲሽን ነው። አይ ሌዛን ኦር ኢኳልስ ቱ 5 ብለን ኮንዲሽናችን እናስቀምጣለን። ከዛን በሶስተኛ ላይ የሚገኘው ደግሞ አፕዴሽን ነው። አፕዴት እናደርጋለን። ያ ማለት አይ ፕላስ ፕላስ ብለን በአንድ ኢንክሪመንት ያደርጋል ማለት ነው። በየሉፑ በየአይትሬሽኑ አይ በአንድ ኢንክሪመንት ያደርጋል። እሺ አንድ ኤግዛምፕል እዚህ ጋር ደግሞ ኤግዛምፕል አለን። ፎር ሉፕ አለን እዚህ ጋር የኔስትድ ፎር ሉፕ ነው። የመጀመሪያው አውተር ሉፕ አለ። በአውተር ሉፕ ውስጥ ደግሞ ኢነር ሉፕ አለ። ያ ኢነር ሉፕ ከጄ ይጀምራል። የመጀመሪያው ከአይ ነው የሚጀምረው። የአውተር ሉፕ ከአይ አይ ሌት አይ ኢዝ ኢኳልስ ቱ 1 ብለን ኢኒሻላይዝ አድርገነዋል። አይ ሌዛን ኢኳልስ ቱ 5 ብለን ኮንዲሽን አስቀምጠናል ማለት ነው። ሲቀጥል አይ ፕላስ ፕላስ ብለን እዚህ ጋር አፕዴሽን አስቀምጠናል። ከዛን አንድ ቫሪየብል ደግሞ ዲክሌር አድርገናል ማለት ነው። እዚህ ጋር ሮ የሚባል ቫሪየብል ከኢኒሻላይዝ ያደረግ ነው በኢምፒቲ ነው። ኢምፒቲ ነው፣ ምንም ነገር የለውም። እዚህ ጋር ወደ ኔክስትድ ወደሆነ ወይንም ደግሞ ወደ ኢነር ሉፕ ስንገባ ሌትስ ጄ ኢኳልስ ቱ 1 ብለን ኢኒሻላይዝ ያደረግን አንድ ጄ የሚባል ቫሪየብል ላይ ዋንን አስቀምጠን ማለት ነው። ሲቀጥል ኮንዲሽን ያለው እዚህ ጋር ኮንዲሽኑ ላይ ጄ ሌዛን ኦር ኢኳልስ ቱ 1 የሚል ኮንዲሽን አስቀምጥን ነው። አም ሶሪ ጄ ሌዛን ኢኳልስ ቱ አይ፣ ያ ማለት ጄ ከአይ አይበልጥም ማለት ነው። እኩል መሆን ይችላል ግን መብለጥ አይችልም። ጄ ኢንክሪመንት ያደርጋል በአንድ በየአይትሬሽኑ በአንድ ኢንክሪመንት ያደርጋል ማለት ነው። ከዛን ውስጥ የሚሰራው ስራ ደግሞ ምንድነው? ሮ የሚባለው ቫሪየብል ላይ ይችን አስትሪክስን አድ ያደርጋል ማለት ነው። ኤክስኪዩት የሚያደርገው ያንን ነው። ከዛ ኮንሶል ሎጋችን ላይ ሮውን ኮንሶል ሎግ ላይ ፕሪንት ወይም ፕሪንት ያደርግልናል። አውትፑቱ ይህንን ይመስላል ማለት ነው። ይሄ እንዴት መጣ የሚለውን ደግሞ አንድ ባንድ እኔ ማለት ነው። እሺ ስንጀምር አይ ሉፑ የሚጀምረው አይ ኢኳልስ ቱ 1 ከሚለው ነው። አይ ኢኳልስ ቱ 1 ብለን እንነሳለን። ከዛን እዚህ ጋር ኮንዲሽኗን ቼክ ያደርጋል። አይ ሌዛን ኢኳልስ ቱ 5፣ ያ ማለት አንድ ያንሳል ወይንም እኩል ይሆናል ከ5። እውነት ነው። እውነት ከሆነ ይሄ ሉፕ ወደዚህኛው ወደ ቀጣይ ኔስትድ ወደሆነው ሉፕ ይገባል ማለት ነው። ያ አንድን አይ ኢኳልስ ቱ 1 የሚለውን አንድን ይዞ ወደዚህኛው ሉፕ ይገባል። ወደ ኢነር ሉፑ ይገባና ጄን ኢኳልስ ቱ 1 ብሎ ይነሳል ማለት ነው። ከዛን ጄን 1 ይዛል። ጄ 1 ይዝና 1 ሌዛን ኦር ኢኳልስ ቱ 1 ይሆናል አይደል? እዚህ ጋር ጄ አንድ ነች። ይሄኛው ሉፕ ይዞ የገባው ማንን ነው? አንድን ነው። አንድ ያንሳል ወይንም እኩል ይሆናል ከአንድ። ጥሩ ነው አይደለ? ስለዚህ እዚህ ጋር ይመጣና ይችኛዋን የመጀመሪያውን አስትሪክስ ፕሪንት ያደርጋል ማለት ነው። ይሄ የሚሰራው እንዴት ነው? ጄ ኮለመኑን ይሰራልናል። የዚችን የትራያንግሏን ሼፕ አስትሪክሷን የደረደረበት መንገድ በምንድን ነው? ጄ ኮለመኑን ይሰራልናል። አይ ደግሞ ሮውን ይሰራል ማለት ነው። ያ ማለት አውተር ፎር ሉፕ የሚሰራው የሮውን ነው። ኢነር ፎር ሉፕ ደግሞ የሚሰራው የጄ የሚሰራው ኮለመኑን ነው ማለት ነው። አሁን ስናይ አንድን ይዞ እዚህ ጋር አሁን አይ ሮ 1 ሲሆን አይ ሮ 1 ላይ አይ 1 ነው አይደለ? ያ ማለት ጄ ኮለመን ሮ 1 ላይ ገባ። ይሄን ኮንዲሽን ቼክ አደረገ። ከዛን ገባ ጄ 1 ሆነ። ጄ 1 ሲሆን ጄ 1 ሌዛን ኦር ኢኳልስ ቱ 1 ትሩ ሆነ። እዚህ ውስጥ ያለውን እዚህ ፎር ሉፕ ውስጥ ኔስትድ ፎር ሉፕ ውስጥ ያለውን
ኮድ ኤክስኪዩት ያደርጋል ማለት ነው። ኤክስኪዩት ሲያደርግ እቺ አስትሪክሷን በመጀመሪያ ፕሪንት ያደርጋታል። ከዛን ይቀጥላል ወደ ሁለተኛው አይትሬሽን ነው የሚሄደው። የኢነር ሉፑ ፎር ሉፑ አይትሬሽኑ ይቀጥላል። ያ ምን እስከሚሆን ድረስ ይሄኛው ኮንዲሽን ፎልስ እስከሚሆን ድረስ ጄ ሌዛን ኢኳልስ ቱ አይ የሚለው ኮንዲሽን ፎልስ እስከሚሆን ድረስ ይቀጥላል ማለት ነው። አይትሬት ማድረጉን አቆሙ። ያ ማለት ይሽከረከራል፣ እየተመላለሰ ስራውን ይሰራል። ከዛም አይ አንድ እንደሆነ ነው ሮ ላይ ያለው አይ አንድ እንደሆነ ነው ሮ ዋን ላይ ነው ያለው። ጄ ኮሎመን ነው ኮሎመንቱ ሮ ዋን ኮሎመንቱ ላይ ስንመጣ ያ ማለት እቺ ጄ ዋን ነበረች። ከዛን ያችን ፕሪንት አደረገና የት ነው የሚመጣው? እዚህ ጋር አፕዴት ያደርጋል። ጄን አፕዴት ያደርጋታል። ኢንክሪዝ ባይ ዋን በአንድ ኢንክሪዝ ያደርጋታል ማለት ነው። ከዛን ጄ ሁለት ትሆናለች። ከዛ እዚህ ጋር ኮንዲሽኗ ጋር ነው የሚመጣው። ቼክ የሚያደርገው ኮንዲሽኗ ነው። ያ ማለት ሁለት ያንሳል ወይም እኩል ይሆናል ከአንድ አንድን ነው የያዘው። ምክንያቱም አልወጣም ከዚህ ሉፕ አልወጣም፣ ከኢነር ሉፕ አልወጣም። እስካሁን ኢነር ሉፕ ውስጥ ያለው። ከዚህ ኢነር ሉፕ ውስጥ የሚወጣው ምን ሲሆን ነው? ይሄ ኮንዲሽን ፎልስ ሲሆን ብቻ ነው ከኢነር ሉፕ ውስጥ የሚወጣው ማለት ነው። ስለዚህ ሁለት ያንሳል ወይንም እኩል ይሆናል ከአንድ ሁለት ያንሳል ወይንም እኩል ይሆናል ከአንድ። ይሄ ኮንዲሽን ፎልስ ሆነ ማለት ነው። እዚህ ጋር ፎልስ ሲሆን ይሄ ኮንዲሽን ይወጣና ወደ አውተር ሉፑ ነው የሚሄደው። አውተር ሉፑ ላይ ሲመጣ ደግሞ ምን ያደርጋል? አይን በአንድ ኢንክሪመንት ያደርጋታል። አይ በአንድ ኢንክሪመንት ትሆንና ቅድም አንድ ነበረች ሁለት ሆነች። ሁለት ያንሳል ወይንም እኩል ይሆናል ከአምስት። እዚህ ጋርም ትሩ ነው አይደል? ከዛ እዚህ ውስጥ ይገባል ማለት ነው። እዚህ ውስጥ ይገባና ጄን አንድ ያደርጋል። ያ ማለት ጄ አንድ ትሆናለች። ከዛም ጄ ዋን ሌዛን ኢኳልስ ቱ አይ ስንት ትሆናለች? ሁለት። ያ ማለት ሁለተኛው ሮ ቱ እዚህ ጋር እንመጣለን ማለት ነው። ሮ ቱ ኮልመን ዋን ጄ ዋን ነች። ዋን ሌዛን ኢኳልስ ቱ ይሄ ደግሞ ትሩ ነው። አንድ ከሁለት ያንሳል ወይንም እኩል ይሆናል። እዚህ ውስጥ ያለውን ኮድ ኤክስኪዩት ያደርጋል ማለት ነው። ያ ማለት ሮ የሚባለው ቫሪብል ላይ አስትሪክስን አድ ያደርጋል ማለት ነው። እና አስትሪክስን እዚህ ጋር ኤክስኪዩት ያደርጋታል። ከዛ በመቀጠል ይህን ኤክስኪዩት ካደረገ በኋላ ቀጥታ ወዴት ነው የሚመጣው? ይሄ ፎር ሉፕ እዚች ጋር አፕዴት ያደርጋታል። ጄን አፕዴት ሲያደርግ ጄ አንድ ነበረች ሁለት ትሆናለች። ሁለት ያንሳል ኦር እኩል ይሆናል ከሁለት። ይሄ ደግሞ ትሩ ነው። ከዛ ይመጣና እንደገና እዚች ጋር አስትሪክሷን ፕሪንት ያደርጋታል። እንዲህ እያደረገ አሁንም ይህን ፕሪንት ካደረገ በኋላ አፕዴት ነው የሚያደርገው። ቅድም እንደተባባል ነው ይችን ጄን አፕዴት ሲያደርጋት ሶስት ትሆናለች። ሶስት ያንሳል ወይም እኩል ይሆናል ከሁለት። ይሄ ደግሞ ፎልስ ነው፣ ይወጣል ማለት ነው። ከዚህ ከኢነር ሉፑ ይወጣና ወደ አውተር ሉፑ ነው የሚሄደው። ከዛን አይ ሁለት ነበረች፣ አሁንም አፕዴት ያደርጋትና ሶስት ትሆናለች። አይ ሶስት ያንሳል ወይም እኩል ይሆናል ከአምስት። ትሩ ነው። እዚኛው ፎር ሉፕ ውስጥ ይገባል። ከዛን ጄን ከአንድ ይጀምራል። ጄ አንድ ትሆናለች። አንድ ያንሳል ወይም እኩል ይሆናል ከሶስት። ይሄ ደግሞ ትሩ ነው። አስትሪክሷን ፕሪንት ያደርጋል። የቱ ጋ ነው? እዚህ ጋር አይን ሶስት ነች አይደል? ሶስት ማለት ሮ ነው። አይ ሮ ነው ብለን ተነጋግረናል። ሮዋ ላይ አስትሪክስን ፕሪንት ያደርጋል። ለምን? ትሩ ስለሆነ ይሄ ኮንዲሽን ማለት ነው። ሮ ስሪ ላይ አይ ስሪ ነች። ኮሎመን ዋን ላይ ትሩ ሆነ ይሄ ኮንዲሽን። እዚህ ጋር ነው አንድ ያንሳል ወይም እኩል ይሆናል ከሶስት ትሩ ነው። ስለዚህ ይሄንን ፕሪንት ያደርገዋል ማለት ነው አስትሪክስን። ሲቀጥል ከዛ ይችን ፕሪንት ካደረገ በኋላ ቀጥታ ወዴት ነው የሚሄደው? ወደ አፕዴሽን ነው። አፕዴት ነው የሚያደርጋት ይችኝ ነው ጄን አፕዴት ሲያደርግ ሁለት ትሆናለች። ሁለት ያንሳል ኦር እኩል ይሆናል ከሶስት። ይህም ትሩ ነው። እዚች ጋር ይመጣና ሁለተኛ ኮልመን ላይ ማለት ነው። ሁለት ሲሆን ጄ ሁለት ሆነ ማለት ሁለተኛ ኮልመን ማለት ነው። ስለዚህ አሁንም አስትሪክስን ፕሪንት ያደርጋታል። ሲቀጥል ደግሞ አሁንም ይመጣና አፕዴት ነው የሚያደርጋት። ጄን አፕዴት ያደርጋትና እዚህ ኮንዲሽን ዋጋ ነው የሚመጣው ማለት ነው። ከዛን ሁለት ነበረች ጄ ወደ ሶስት አፕዴት ተደርጋ ሶስት ያንሳል ወይ እኩል ይሆናል ከሶስት። ያ ማለት ሮ ስሪ ላይ አይ ስሪ ነች። ኮሎመን ስሪ ላይ ጄ ስሪ ነች። እኩል ያንሳ ስሪ ሌዛን ኦር ኢኳልስ ቱ
3 ያ ማለት ትሩ ነው አይደል? ስለዚህ አስትሪክስን ፕሪንት ያደርጋል እዚህ ጋር። ከዛ ደግሞ ወደ አንድ አሁንም አፕዴት ያደርጋታል። ይህንን ፕሪንት ካደረገ በኋላ ኤክስኪዩት ካደረገ በኋላ ቀጥታ ወደ አፕዴሽን ነው የሚሄደው። የፎር ሉፕ አይትሬሽን ላይክ ዲስ ልክ እንደዚህ ነው ማለት ነው። ከዛን ጄን በአንድ አፕዴት ያደርጋታል። 4 ትሆናለች። 4 ያንሳል እኩል ይሆናል 4 ያንሳል ወይንም እኩል ይሆናል ከ3። ይሄ ደግሞ ፎልስ ነው። ስለዚህ ፎልስ ከሆነ ይወጣል ማለት ነው። ከኮንዲሽኑ ከሉፑ ይወጣል፣ ፕሪንት አያደርግም። ከዛን ከዚህኛው ፎር ሉፕ ይወጣና ቀጥታ ወደ አውተር ፎር ሉፑ ነው የሚሄደው። ይሄኛው ኮንዲሽን ፎልስ እስከሚሆን ድረስ ነው እዚህ ውስጥ ራሱ የሚቆየው ማለት ነው። ከዛን አይ 3 ነበረች። ያ ማለት ሮ 3 ላይ አንድ በአንድ አፕዴት ያደርጋትና አይን 4 ትሆናለች። 4 ያንሳል ወይንም እኩል ይሆናል ከ5። ይሄ ትሩ ነው አይደለ? ስለዚህ ትሩ ስለሆነ ቀጥታ ወዴት ይገባል? ወደዚህኛው ወደ ኢነር ፎር ሉፕ ውስጥ ይገባል ማለት ነው። ኢነር ፎር ሉፕ ውስጥ ይገባና ጄን ከአንድ አስነስቶ ይዝና እዚህ ኮንዲሽን ላይ ነው የሚመጣው። ጄ 1 ነች። 1 ያንሳል ወይንም እኩል ይሆናል ከ4። ይሄ ትሩ ነው። እዚች ጋር ኤክስኪዩት ያደርጋታል። እዚህ ውስጥ ያለውን ኮድ ኤክስኪዩት ነው የሚያደርገው ማለት ነው። ከዛን የቱ ጋር ነው የመጣ ነው? አሁን ደግሞ አራተኛው ሮ ላይ ነው ያለ ነው። አይ 4 ነው ማለት ሮን ነው የሚያሳየን። አይ የሚሰራልን ሮን ነው አይደል? ስለዚህ አይ 4 ነው። አራተኛው ሮ ላይ ኮለምን 1 ጄ 1 ስለሆነች ማለት ነው። ከዛን ይሄኛው ኮንዲሽን ስለተሟላ ወይንም 1 ያንሳል ወይንም እኩል ይሆናል ከ4 የሚለው ኮንዲሽን ስለተሟላ እዚች ጋር ሮ የምትለዋ ቫሪብል ላይ አስትሪክስን አድ ያደርጋል ወይንም ኤክስኪዩት ያደርጋል። ከዛን አስትሪክስን ኤክስኪዩት እናደርግና ከዛን ቀጥታ ወዴት ነው የሚሄደው? ይሄ ኮንዲሽን ፎልስ እስከሚሆን ድረስ አይትሬት ያደርጋል ወይንም ዙሩን ይደጋግማል ማለት ነው። ጄን አፕዴት በአንድ አፕዴት ያደርጋትና እዚህ ጋር 1 ነበረች 2 ትሆናለች። 2 ያንሳል ወይንም እኩል ይሆናል ከ4 ትሩ ነው። ከዛን ያ ማለት አራተኛው ሮ ላይ ሁለተኛ ኮለመን ማለት ነው ጄ 2 ስትሆን፣ ስለዚህ ትሩ ነው። ይሄም ኤክስኪዩት ያደርጋታል። ሲቀጥል ከዛን በአንድ አሁንም ጄ 2 ነበረች። በአንድ አፕዴት ስትደረግ 3 ትሆናለች። 3 ያንሳል ወይንም እኩል ይሆናል ከ4 ትሩ ነው። ከዛን አሁንም ኤችን ኤክስኪዩት ያደርጋታል። ያ ማለት አስትሪክስ ይጨምራል ማለት ነው 1። ያ ማለት አራተኛው ሮ ላይ አይ 4 አይደለች? እዚህ ጋር አፕዴት አድርገናል። እዚህ ውስጥ የገባ ነው። አራተኛው ሮ ላይ ኮለመን 3 ማለት ነው ጄ 3 ነች። ስለዚህ ኤክስኪዩት ያደርጋታል። ቀጥታ ይህን ኤክስኪዩት ካደረገ በኋላ ምንድን ነው የሚያደርገው? አፕዴት ነው የሚያደርገው። ቫሊዋን አፕዴት ያደርጋል። የጄን ቫሊዩ ጄን በአንድ አፕዴት ሲያደርግ 4 ትሆናለች። 4 ያንሳል ወይንም እኩል ይሆናል ከ5 ትሩ ነው። ያ ማለት አራተኛ ኮለመን ላይ አንድ አፕዴት ሆኖ በአንድ አፕዴት ስላደረገች በአንድ አፕዴት ስለሆነ 4 ሆኗል ኮለመን 4 ላይ ማለት ነው። ከዛን 4 አሁንም ጄ ይመጣና ጄን አፕዴት ያደርጋታል። ጄ 4 ትሆናለች። 4 ያንሳል ወይንም እኩል ይሆናል ከ4 ትሩ ነው። ፕሪንት አድርጓታል። ከዛን በአንድ አፕዴት አድርጎ 5 ትሆናለች። 5 ያንሳል ወይንም እኩል ይሆናል ከ4። ይህ ፎልስ ነው። ፎልስ ስለሆነ ከዚህኛው ከኢነር ሉፑ ፎር ሉፑ ይወጣና ወደ አውተር ፎር ሉፑ ይገባና አይን በአንድ ኢንክሪመንት ያደርጋታል ማለት ነው። በአንድ ኢንክሪመንት ሲያደርጋት አይ 5 ትሆናለች። 5 ያንሳል ወይንም እኩል ይሆናል። ይሄም ትሩ ነው ኮንዲሽኑ። ስለዚህ ይሄ ኮንዲሽን ይሄ ኮንዲሽን ትሩ ስለሆነ ወደ ኢነር ሉፑ ይገባል ማለት ነው። ኢነር ሉፑ ላይ አይን 5 ይዞ ይመጣል። ጄን ከ1 ይጀምራል። ጄን ከ1 ያስጀምርና ከዛን አንድ ያንሳል ወይንም እኩል ይሆናል ከ5 ትሩ ነው። ይህንን ኤክስኪዩት ያደርጋል ማለት ነው። እዚህ ጋር ኮለመኑ እዚህ ጋር ነው። ሮ አይ 5 አይደል? እዚህ ጋር ይዘን የመጣ ነው። አይ 5 ነች ማለት ሮ 5 ላይ፣ ጄ ደግሞ 1 ነች ማለት ሮ 1 ላይ። ይህ ኮንዲሽን ትሩ ስለሆነ አስትሪክሷን ኤክስኪዩት ያደርጋታል ማለት ነው። ከዛን ወደ አፕዴሽን የሚሄደው ጄን አፕዴት ያደርግና 2 ትሆናለች። ጄ 2 ያንሳል ወይንም እኩል ይሆናል ከ5
እዚህ ጋርም ትሩ ነው። ያ ማለት ሮ 5 አይ 5 አይደለች፣ ጄ ደግሞ 2 ስትሆን ኮለመን 2 ላይ ማለት ነው። እንዲህ እያደረገ ይቀጥላል ማለት ነው። ከዛን አሁን ይመጣና ጄን ኢንክሪመንት በአንድ ያደርጋታል። 2 ነበረች 3 ሆነች። 3 ያንሳል ወይም እኩል ይሆናል ከ5 ትሩ ነው። ይሄ ኮንዲሽን ትሩ ስለሆነ ኮለመን 3 ላይ ኤክስኪዩት ያደርጋታል። ከዛን ሲቀጥል ደግሞ ጄናውን ማፕዴት ያደርግና ጄ 4 ትሆናለች። ያ ማለት ኮለመን 4 ላይ አይ አሁንም ሮ 5 ላይ ነች ማለት ነው። በአይን 5 ነው ይዘን እዚህ ውስጥ የገባ ነው። ከዛን 4 ትሆናለች። ጄ 4 ያንሳል ወይም እኩል ይሆናል ከ5። ይህ ኮንዲሽን ትሩ ስለሆነ ኤክስኪዩት ይደረጋል ፎር ሮ ኮለመን 4 ላይ። ከዛን አሁንም አስትሪክስን ኮለመን 4 ላይ ኤክስኪዩት ያደርጋትና በአንድ አፕዴት ያደርጋታል። ጄን በአንድ አፕዴት ሲያደርግ 5 ትሆናለች። ጄ 5 ያንሳል ወይም እኩል ይሆናል ከ5። ይህ ኮንዲሽን ትሩ ሆኗል አይደል? ስለዚህ ኮለመን 5 ላይ ምን ያደርጋል? አስትሪክስን ፕሪንት ያደርግና እንደዚህ አድርጎ ነው የሚሰራው ማለት ነው። እሺ አሁን ደግሞ ይህን በፓተርን መልክ ያየነውን በኮድ ላይ ኤክስኪዩት አድርገን እንየው። እኛ እንደምታዩት ቅድም የጻፍነው ኮድ ወይንም ቅድም ያየነው ኮድ ነው። ከ5 ጀምረን እንየው። አይን ከ5 እናስነሳ። ከዛን አይ ስካውስ ቱ 5 ኤክስኪዩት ብናደርገው ኮንሶል ላይ ብናየው እንትን ፓተርኑ ሰርቶ ማየት እንችላለን ማለት ነው። ከዛን ደግሞ አሁን አይን ደግሞ ከፍ ብናደርገው በደንብ ተለቅ ብሎ ማየት እንችላለን። እንደምታዩ ትራያንግል ሼፕ ሰርቶ ከፍ ያለ ትራያንግል ሼፕ ሰርቷል ማለት ነው። የፎር ሉፕን እንደዚህ አይነት ፓተርኖችን በመስራት መለማመድ ይቻላል። ስለተከታተላችሁ እናመሰግናለን። ቻው ቻው።